የትኛው ላይ ነው የሚለው? እሺ ሰርች ማድረጊያው ላይ አንዴ ሰርች ማድረጊያው ላይ እናምልክ ብለሽ ጻፊ። ምንድን እናምልክ እሺ አገኘሽው? እሺ አያረኩት ነው። ኦኬ እንዲህ ይላል ዘዳግም 13:7 ላይ እያየው እንዲሆን ዘንድ ወደ ላይ ከፍ አድርጊለት። በቀለም አቅልም። ከዚህ በፊት አንድ ጥያቄ ልጠይቃችሁ። የጠየቀውን ማስረጃ እንዲናንብበውና ከማንበባቸው በፊት እሰማለሁ፣ ችግር የለም። ከማንበባቸው በፊት በብሉይ ኪዳንና በአዲስ ኪዳን መካከል ያለውን ልዩነትም ሊነግረኝ የሚችል ሰው አለ? ዳኒ ከአንድ ይሰማል። ተቋርጦብኝ ይሰማኛል። ግን ካነበባችሁ በኋላ እንድትመልሱልኝ ፈልገው በብሉይና በአዲስ መካከል ያለውን ልዩነት ዳኒ ትጠይቃለህ። እሺ ችግር የለውም። አሁን እዚህ ጋር የእምነት ነፃነት እንደሌለ መጽሐፍ ቅዱስ ላይ አሁን ቅድም የተናገርኩትን ማስረጃ ሳየን ብሎናል። ያውና የእናትህ ልጅ ወንድምህ ወይንም ወንድ ልጅህ ወይንም ሴት ልጅህ ወይንም በብብትህ ያለች ሚስትህ ወይንም እንደ ነፍስህ ያለ ወዳጅህ በስውር ና ሄደን ከምድር ዳር ጀምሮ እስከ ምድር ዳር ድረስ ወደ አንተ የቀረቡት ከአንተም የራቁትን አንተን ከበው ያሉ አሕዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸውን ሌሎች አማልክት እናምልክ ብሎ ቢያስትህ ከእግዚአብሔር ውጭ ሌላን አማልክት ማለት ነው። ምን አድርጉታል? እግዚአብሔር እሺ አትበለው ይሄን ሰው እና ምን ይደረግ? አትስማውም፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። እግዚአብሔርን ክደን ሌላ አሕዛቦች የሚያመልኳቸውን አማልክት እናምልክ ካለ ግደለዋል። የእምነት ነፃነት የለም። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝቡ ሁሉ እጅ በላዩ ላይ ትሁን። ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። ተመልከት፣ እግዚአብሔር እያለ ያለውን አያርላ እኔን አስክዶ ሌላ አማልክትን የአሕዛብ አማልክትን እናምልክ ብሎ ቢያስትህ አንድ ሰው ግደለው፣ ውገረው እያለ። ኦኬ ትክክል ነህ። እዚህ ይሄኛው የምታነበው አለ። ይሄ ዛሬ ይሄ ያነበብከው ዛሬ አለ። ዛሬ በክርስትና አንተ በዛሬው ዘመን በክርስትናው ዓለም ይህ አንተ ያነበብከው ነገር አለ። አዎ ኢየሱስ ክርስቶስ የነቢያትን ሕግና ስርዓት ለሽር የመጣ አይምሰላችሁ። ይህን ሕግ ማን ያወረደው? ዳንኤል ይህን ሕግ ማን ያወረደው? እግዚአብሔር ነው አይደለም? የእግዚአብሔር ቃል አሜን ነው፣ የጌታ ሰው። ስለዚህ ግደሏቸው ብሏል አይደል? እግዚአብሔር በእርሱ ያላመኑት ሰው አድምጠኝ። አሁን ይህን ከማብራራቴ በፊት አንተ እንድትነግረኝ የሚፈልገው በብሉይና በአዲስ መካከል ያለውን ልዩነት ታውቃላችሁ ወይ ነው። ችግር የለውም። አዲስ ኪዳንም ላይ ላሳየህ ረዷቸው እንዳለ ኢየሱስ ክርስቶስ ይህን እንድታስረዳኝ ነው ፈልገው። በብሉይና በአዲስ መካከል ያለውን ልዩነት ልታስረዱኝ ትችላላችሁ ወይ? ኦኬ፣ በጣም ጥሩ። ኢየሱስ ክርስቶስ ስለ ብሉይ ኪዳን ሕግ ስለ ሙሴ ሕግ ሲናገር ምን አለ? እኔ ሕግና ነቢያትን ልሽር የመጣሁ አይምሰላችሁ። ስለዚህ አልተሻሩም እንዳሉ ናቸው። በዚያ ላይ ምን የሚል እናገኛለን? እግዚአብሔርን የካደ ተወግሮ ይገደል ይላል። ኢየሱስ ክርስቶስን በአዲስ ኪዳን ላይ አጽድቆታል። በእኔ ያላመኑ ሰዎችን እረዷቸው ይላል ኢየሱስ ክርስቶስ። ምን ትላለህ ዳንኤል? እናውጣለህ? እሱንም አዲስ ኪዳን ላይ ትክክል እኮ ነህ። አሁን አንብበው እኮ አለ እኮ ይሄ ቃል አንተ የምትለው ቃል አለ። ግን እኔ እንድትነግረኝ የምፈልገው በብሉይና በአዲስ መጽሐፍት መካከል ያለውን ልዩነት ወይም የዘመን ልዩነት ልታስረዱኝ ትችላላችሁ ወይ?
ሁለቱም የአምላክ ቃል መሆናቸውን ክርስቲያኖች ያምናሉ ወገናችን። አምላክ በዚህ ላይ ህግና ስርዓቶችን አውርዷል። እነዚያ ህግና ስርዓቶች አልተሻሩም ብሎ ኢየሱስ ክርስቶስ አጽድቋል። ስለዚህ ሊለይ አይችልም። ገብቶሃል አይደል? ስለ ኢየሱስ ክርስቶስም ክርስቲያኖች የአዲስ ኪዳን ባለቤቶች እነ ማቴዎስ ምናምን ከብሉይ ኪዳን ነው ሲወስዱና ሲጽፉ ሲያደርጉ የነበረው። ይሄን ሁሉ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ሲባል የነበረው የቱ ጋር ነበር? ብሉይ ኪዳን ነው። ነገር ግን የአዲስ ኪዳን ሰዎች ይህ ስለ ኢየሱስ ነው እያሉ እየለቀሙ ከዚያ ብዙ ሰዎችን ስለዚህ ቅድም ካነበብካት ምሳሌ ኦሪትን ልሽራት የሚለውን ያነበብከው ምዕራፍ አለ አይደለም? የነገርከኝ ከዛ በታች ምን ይላል መሰለህ? እኔ ላንብብልህ እስኪ። ለቀደሙት ሰዎች አትግደል፣ የገደለ እርሱ ይፈረድበታል የተባለውን ሰምታችኋል ይላል። ይሄ በብሉይ ዘመን ነው። ክርስቶስ ከመምጣቱ በፊት የነበረው ዘመን ላይ የገደለ እንዲገደል፣ የቆረጠ አይኑ ያጠፋ አይኑን እንዲጠፋ የብሉይ ኪዳን ትእዛዛት አሉ። ጥቅሱን አንብበው። እሺ ዳንኤል ልመጣልህ ላስረዳ። ምን ይላል? ለቀደመው ሰዎች አትግደሉ፣ የገደለም እርሱ ይፈረድበታል የተባለው ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ይላል። እንኳን መግደል አይደለም በዚህ ዘመን ወንድሙን ዳንኤል ቀጥልና አንብበው እንጂ አድምጠኝ። አንተ የምትፈልጋትን ብቻ ለመናገር የምትፈልጋትን ምዕራፍ እና ቁጥር አውጥተህ አትናገር። ሰዎችን ዳንኤል አንብበው ነው እኮ ነው ያልኩት። እኔ እኮ ጥቅሱን ሙሉ እኮ ነው ሳስነብበው የነበረው። እንትን አትበለኝ። እንትኖቹን ቁጥሩን እያንዳንዷን ነገር እያብራራሁ ሊሄድልህ ነው። በፊት በነበረው ዘመን እኮ አንዷን ጥቅስ ቢያንስ አንብብና ጨርስና ከዚያ ታብራራለህ። ዳንኤል እንደ አድምጠኛ አይደለም። ምን ሆነህ ነው? ጥቅሱን አንብበህ ነው የምታብራራው። አንተ ከራስህ እንደሰማ ነው። እሺ ሙሉን አንብበውና ሙሉን ከዚያ ትተረጉማለህ። አብሽር ያላ አንብብ። ለቀደሙ ሰዎች አትግደል፣ የገደለ እርሱ ይፈረድበታል የተባለውን ሰምታችኋል። እኔ ግን እላችኋለሁ አለ ክርስቶስ ኢየሱስ። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ እርሱ ይፈረድበታል ይላል። እንኳን ደፍረ ወንድምህን ልትገለው አይደለም በዚህ ዘመን ደፍረ እንኳን ልትቆጣ አይገባህም ነው የሚለው። አሁን ያለው ዘመን ይሄ ነው። እንኳን ደፍረህ ልትገለው አይደለም እንደሱ። እንደውም ህጉን አጠበቀው እኮ ወገናችን። እንኳን ልትገለው አይደለም ህጉን እንደውም አጠበቀው ስርህ ላይ እኮ ልትቆጣው እንኳን ልትገድለው አይልም። ከራስህ አትጨምር ዳንኤል። አድምጠኝ። እዚህ ጋር እኮ አማርኛው ምንድን ነው? አንድ አማርኛ ነው። አንድ ምዕራፍ ነው የምናነባው። አንድ ነገር የምናነባው ሰምታችኋል። እኔ ግን እላችኋለሁ ወንድሙን ላይ በከንቱ እንደሱ አይነት ምንድን ነው የጀመርኩት? በከንቱ የሚቆጣ ሁሉ እርሱ ይፈረድበታል። ወንድሙን እንኳን ልትገሉት አይደለም የሚል የለም። ከራስህ አትጨምር። እያነበብኩ ነው እኔ። ከፍቼ እኮ ካሜራውን የማነበው መጽሐፍ ቅዱስ ልነግርህ ይችላለሁ። ተረዳኸኝ? የሚቆጣው እርሱ ይፈረድበታል። አንዴ አንድ ጨርስ። ክፈተው። አይቻልም። ከፍተህ እያየነው ሊሆን እንጂ ዳኒ ክፈተው። ኦኬ ልክፈትልህ፣ ችግር የለውም። ተባረከ ጌታ ሰው። ጌታ ዘመንን ይባርክ። አድምጠኝ እስኪ። ካሜራውን ሮቴት ላድርገው። ኦኬ እስቲ ይታያቸዋል። እንትን በለው ቪዲዮ ከከፈትክ በኋላ ሴቭ የምትለዋን ጫን በላት። አብሽር። ኦኬ አሁንስ ይታያቸዋል። ይታያል። ትንሽ ጠጋል። የቱ ጋር ነው ያለው? ትንሽ ደብዘዝ ብሏል። ምናልባት ላይት ይሆናል። እኛ እናውጣለህ። አንተ ምዕራፍና ቁጥር ነግረህን ትችላላችሁ።
በቃ ፈቲ አውጭለት አንዴ። እኔ እስከዛ ድረስ ያለውን እኔ ላንብብላችሁ። ኦኬ እሷ አይታይም። ቆይ አንዴ እናውጣለህና ከዚያ ታነባለህ። አብሽር። ቁጥር ስንት ታውጣለህ? ምዕራፍ 5 እኔ ነቢያትን ሕግና ስርዓት ልሽር አልመጣሁም የሚለውን ምዕራፍ 5 ላይ ከቁጥር 21 ጀምሮ ከላይ ጀምሮ ይነበባል። አብሽር። ሉቃስ ነው አይደለም? ማቴዎስ ላይ ማቴዎስ 24 ከ24 ጀምሮ አንቢው። እሺ ማቴዎስ ስንት ነው ያልከኝ? ምዕራፍ ስንት? 5። እሺ ከ24 ጀምሮ ከ24 ጀምሮ አንብቢ። 21 21 ነው 21 24 21 ከ21 ጀምረሽ አንብቢው። እሺ ከላይ ከፍ ተብሎ ከላይ ይነበብ። አንድ ወደ ላይ ከፍ አድርግ። ከ19 ከ21 ዳኒ ተረጋጋ። ቆይ ከላይ ከ17 ጀምረን እናንብበው። እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ይላል። እንደማይሻር ሕግ እየተናገረ ነው። ስለማን ሕግ ነው እየተናገረ ያለው ኢየሱስ? ዳንኤል በብሉይ ዘመን ያሉት የሙሴ ሕግጋቶች አትግደል፣ አትስረቅ፣ እናትን አባትን አክብር፣ እነዚህ ናቸው ሕግጋቶች የሚባሉት የሙሴ 10 ትእዛዛት ናቸው። ኦኬ ቀጥሉ። ማስረጃ ምንድን ነው? እነሱ ብቻ ለመሆናቸው። ኦኬ አይ ቀጥሉ። ቆይቶ አሁን ሌላ ርዕስ ከምንገባ እቺኛዋን ለምንድን ነው የምንቀጥለው? ያውና ሕግና ነቢያትን ልሽር አልመጣሁም እያለ ነው። ለሙሴ ያን ሕግ የሰጠው የብሉይ ኪዳንን ሕግ ማን ነው? ስለ ሕግ ነው የምናወራው። ስለ ሕግ ነው እኮ እነዚያን ሕግ የሰጠው ማን ነው? እዚህ ጋር የታሰበው 10 ሕግጋት ላይ የሚል ማስረጃ ምንድን ነው? ለሙሴ የተሰጡት 10 እዚህ ጋር እኮ የምናውቃቸው የተሰጡት 10 ትእዛዛት አሉ። በቃ ከዛ ውጪ ሌላ እንደዛ ይልማ እዚህ ጋር 10ቱን ሕግጋት ለማለት ነው አላለም። ከዚህ ውጪ ምንም አይነት ትእዛዛት የለውም። ከ10ቱ ቃለ ትእዛዛት ወንጌላት ከትእዛዛት ውጪ ሌላ ምንም ነገር የለም። ኦኬ እሺ 10ቱ ትእዛዛት የመጀመሪያው ትእዛዛት ምንድን ነው? አሁን እሱ ይኸውልህ የመጀመሪያ ሁለተኛ ዳዝንት ማተር እንዴ አንተ እኮ 10ቱን ሕግጋት ነው አልከን አይደለ? 10ቱን ሕግጋት ለማለት ነው ካልከን 10ቱን ሕግጋት ንገረን እስኪ። አንደኛው ሕግጋት ምንድን ነው? አትግደል፣ አትስረቅ፣ እናትን አባትን አክብር፣ አምላክን። እሱ ነው የመጀመሪያው ሕግ። እሱ ነው የመጀመሪያው ሕግ። እሱ ነው አትስረቅ፣ አትግደል። በኦርደር አልነገርኩም እኔ በኦርደር አልነገርኩም። አይደለም ከሕግጋቶቹ መካከል ጌታን እግዚአብሔርን አምላክህን የካደን እንደሚገደል እግዚአብሔር ሕግ አውርዷል አላወረደም? ስምህ ሁሴን ነው? ስምህ ማን ነው? ሁሱ እኔ ዘለቀባለሁ። እግዚአብሔር ለሙሴ ካወረደው ሕግ መካከል አዳምጠኛ። እግዚአብሔር ለሙሴ ካወረደው ሕግ መካከል ከእግዚአብሔር ውጭ ሌላን አካል አመልካለሁ ብሎ የተነሳን ግደለው ብሎ ሕግ አውርዶለታል አላወረደለትም? አልወረደም። ቅድም ያሳየንህ ምንድን ነው? እሱ ሌላ ታሪክ ነው ሀቢቢ። አድምጠኝ። አሁን ነገሮች እግዚአብሔር ለሙሴ ካወረደው ሕግ መካከል ትልቅ ሰውና ወደ ነበርንበት እንመለስ። አንዴ ቆይ፣ ያን ሕግ ያወረደለት ማን ነው? ቅድም እኮ እግዚአብሔር ነው ብለህ አምነህ ነበር። አድምጠኝ። ይኸውልህ ያ ሌላ ታሪክ ነው እኮ አልኩህ እኮ አይደለም? ታሪክ አይደለም። ታሪክና ሕግን ለይተህ ወቅ እንጂ ዳንኤል ምን ሆነህ ነው? ስለ ታሪክ አይደለም። እኔን የካደ ግደሉ እያለ ነው እግዚአብሔር። ይሄ ሕግ እኮ ነው። የሆነ ሕግ ይወጣና ቅጣትን ካስቀመጠ ይህ ታሪክ አይባልም ነበር እንበል። እሺ ነበር ሕግ የሆነን ኃጢአት ይገልጽና አምላክ ይሄን ኃጢአት የሰራ ሰው እንዲህ ፍርድ ከፈረደበት ይሄ ሕግ ይባላል። እሺ አሁን ይሁንና እሺ ሕግ ነበር። በጣም ጥሩ። ኦኬ አሁን እስቲ ከ24 ጀምረን ማለት እህታችን አንብቢልን። እሺ
ከ24 ጀምሮ አይሆንም። ከዚህ ከ17 ነው እዚሁ ጋር ለቀለከ ጉዳዩ። ያን ህግ ኢየሱስ መጥቶ እያጸደቀ ነው። አድምጠኛ። ይኸውልህ አሁን አላስፈላጊ የሆነ መልእክት እያስተላለፍክ እንደሆነ እየነገርኩ ነው። ተረዳኝ። ምንድን ነው ያላስፈላጊ የሆነ መልእክት ያስተላለፍኩት? ኦኬ። ስለዚህ እህታችን ከ24 ጀምረሽ ያለውን አንብቢልን። ቆይ መልስ እንጂና አላስፈላጊ የሆነ መልእክት እያስተላለፍክ ነው አልከኝ። ምንድን ነው አላስፈላጊ የሆነ መልእክት ያስተላለፍኩት? ባይብልን ነው አላስፈላጊ መልእክት የምትለው እያነበብኩት ያለው አንተ እያስተላለፍክ ያለው በጣም ሚስሊድ እያረክ ነው። እዚህ ጋር ያሉትን ልጆች የዋሆችን የማያውቁትን ልጆች እያታለልክ። ኧረ እባክህ ምንድን ነው ያታለልኩት? ከዚህ በኋላ አታልፍም። እህታችን ከ24 ጀምረሽ ያለውን አንብቢልን እና ምንድን ነው ያታለልኩት? ተናገር እኮ ልነግርህ እኮ ነው። ዝግበት፣ ካሜራውን ዝግለት። ምንድን ነው ያታለልኩት? ኦኬ ልነግርህ እኮ እህታችን ከ24 ጀምረሽ ያለውን አንብቢልን። ከዛም በኋላ 17 ነው የሚነበበው። ለምን ትደብቃለህ? ችግር የለውም። ኢየሱስ ያልሻረውን ህግ አንተ ተሽሯል ብለህ ታልፋለህ አይደል? ጊዜ ላለመውሰድ ነው። ከ17 ጀምሮ የሚነበብ ችግር የለውም። ከ17 ጀምሮ ይነበብ ችግር የለውም። እኔ ጊዜውን ለማሳጠር ወደ ዋናው መልእክቴ እንድገባና ለሰዎች ያለውን ነገር እንድገልጽላቸው አንተ ከተገለጸልህ እኮ አንተ ጭራሽ ሰዎች እንድገልጽላቸው ነው። በመጨቃጨቅ ጊዜውን እናሳልፈው። ይኸውልህ በማንበብ እናሳልፈው። ከ17 እሱ ከሚፈልገው ጀምረሽ አንብቢ እህታችን። ኦኬ እሱ አውጭለት። ይኸውልህ ሳወራ አዳምጥ፣ ስታወራ ደግሞ አዳምጣለኝ። ረጋ ብለህ አውራ። እሺ 17 ናችለት አንዴ። እኔ ህግና ነቢያትን ለመሻር የመጣሁ አይምሰላችሁ አለ። ህግ የሚለው የማንን ህግ ነው? የሙሴን ህግ ነው። ከህጎቹ መካከል አንደኛው ምንድን ነው? እግዚአብሔርን የካደ ይገደል የሚል ህግ እግዚአብሔር እንዳወረደ በሙሴ ላይ ቅድም አምናለሁ ገራችን። ያ ተሽሯል አልተሻረም? መልስ። ሲቀጥለው ጨርሳቸውን ቦታ ሁሉንም ጨርሳቸውን ቦታ እንዴ እየመለስክ ነው፣ እየተወያየህ ነው። ገብቶሃል? እኔ ይገባኛል። የአንተን ኢንቴንሽን በደንብ አንደርስታንድ አደርጋለሁ። መልስ መልስ። ኢንቴንሽን መልስ። ያ ህግ ተሽሯል አልተሻረም? አድምጠኝ። እኔ እናንተ በደንብ እንግባባለን። እኔ እናንተን ፍታና ጥያቄውን መልስ። ሰውዬው ምን ሆኖ ነው? በኋላ ይነበብ እኮ አልኩህ። ይነበብ፣ ሁሉም ነገር ይነበብና ከዛም በኋላ እንወያይ። ቃል ከፈለክ እንነጋገራለን። ግን መጀመሪያ ፈልጌያለሁ፣ አናግረኝ። ስለዚህ ያ ህግ ተሽሯል አልተሻረም? ይኸውልህ አድምጠኛ። መጀመሪያ አንበው እኮ አልኩህ። መጀመሪያ ሁሉን ቁንጽል ሀሳብ አትውሰድ። እኔን አዳምጡኝ ላውራ ነው የሚለው። እሺ አውራ በቃ። አይደለም እኔን አድምጡኝ አይደለም፣ አውራ በቃ። አውራ ይነበብ ያለው አድምጠኝ። ይነበብ እሺ አንብብ ያለው ኖ እናንተ አንብቡት፣ ችግር የለውም። እኔ የኔን ከፈለጋችሁ እኛንም አላስቆርዳልከን እኮ እኛ የምናነበው እኮ እዚህ ይሄ ጥያቄ እያነበብን ከዚህ ጋር እንድንጠይቅህ ነው። አትጠይቀኝ አልክ። ምን ይሻላል? አንብ ነው እንጂ አልኩ፣ ጠይቀኝ አላልኩም። አንበው ምዕራፉን አንበው አልኩ። እየሰጠው እናውጣ እናንባ አልባችሁ። ለምንድን ነው የምናነበው? ልንጠይቅህ እኮ ነው። ከዚህ ውስጥ ዳንኤል ምን ሆነህ ነው? እኔም እኮ ልጠይቃችሁ እኮ ነው። አንብቦ ብለው እኮ ልጠይቃችሁ ነው። እኛንን የምንጠይቅህ የአንተ መጽሐፍ እኮ ነው እንድታስረዳ። ኦኬ የኔ መጽሐፍ ከሆነ እኔ ላስረዳችኋ። ተረዳኝ። አንተ አይደለም የምታስረዳው የኔ መጽሐፍ፣ አንተ አይደለም የምታስረዳው የኔ መጽሐፍ፣ እኔን ማስረዳ። እኔ ቁርአንን ለአንተ አላስረዳ፣ ባለቤቱ አንተ ነህ። መጽሐፍ ቅዱስ ባለቤቱ የኔ ነው። አንተ ልታስረዳኝ አችልም። ስልጣኑ የለህም፣ እውቀቱ የለህም በዚህ ላይ ተረዳኝ። እኔ በድፍረት ተነስቼ ቁርአንን ገልብ አንብቤ ለአንተ ስልጣን ሁሉ በሰማይና ላይ ተሰጥቶኛል፣ ላስረዳ እችላለሁ። አድምጠኝ። የስልጣኑን ጉዳይ ተወው። አሁን የስልጣኑን ጉዳይ ተውና ስለ እውቀቱ ነው የምናወራው። ስልጣኑ ያንተ ነው፣ እውቀቱ ግን የኔ ነው፣ ያንተ ነው። ገብቶሃል አይደል? አንተ በምትፈልግበት መንገድ አይደለም መተርጎም ያለብህ። አንተ በምትፈልግበት መንገድ አይደለም መተርጎም ያለብህ። ያንተን ሃይማኖት አድምጠኛ። ያንተን ሃይማኖት ሰው በማይፈልግበት መንገድ እንዲተረጉም አሁን ታነባለህ ነው። ላነብልህ እዚህ ጋር ያላችሁ ልጆች ይኸውላችሁ፣ እባክህ አንብብ። ታነባለህ ላነብልህ ነው። ተረጋጋ። አንተ ብቻ አይደለም አስተማሪ። አንተ ጤነኛ አይደለም እንደ ሰውዬው በፈጣሪ እሁድ የቆብጠላ ስለጋ
ሰማይና ምድሩ ሲዞርብኝ ነጋ። እዚያ ጋር ነው እንዳለሽው። ጳውሎስ ጠጡ ይላል። ተግባራዊ እያደረግክ መሰለኝ። አሁን አውራ በል። አሁን አንብብሽ ማንበብ የምትፈልገውን ነፃ ምርጫ ሰጥቻለሁ። ነፃ ምርጫ ፍቃድ እንደ ክርስትና የለም፣ እንደ እስልምና ግን ሰጥቻለሁ። አንብበው። አድምጡኝሽ። እዚህ ጋር ያለውን ነገር አነብላችኋለሁ። ለእሱ አይደለም የማነበው። እዚህ ጋር ለምታዳምጡት ለ284 ልጆች አላችሁ፣ እዚህ ጋር ላላችሁ አነብላችኋለሁ። ኦኬ። ለቀደሙ ሰዎች አትግደል። ከ17 ጀምረህ አንብብ። ለምን ዳንኤል ሚውት አድርግ እና ላንብብልሽ። አንድ እኔ ጋር መጽሐፉ ስላለ የኔ መጽሐፍ ላነብልሽ። ኦኬ፣ እኛ እናነብልሃለን ከ17 ጀምሮ። ኖ ችግር የለም፣ እኔ ራሴ አነባለሁ። ቅድም አንብብ ስትባል እምቢ አላልክም ነበር? አላልኩም እኮ እኔ እምቢ እኮ አላልኩም። እሺ ላንብብልህ እኔ ከ17 ቶሎ በል። እሺ ያንብብ። ከ17 ጀምረህ አንብብ። እሺ ራስህ አንብብ፣ ችግር የለም። ያው ጎበዝ አንብብ። ከ17 ጀምሬ እንዳነብላችሁ የፈለጋችሁት? ኦኬ። አንተና ካላነበብክ ያልከው ትፈልጋላችሁ ይለናል እንዴ? እኛ ምን አንፈልግም። አንብብ አንተ። ኦኬ እሺ፣ ከኦሪት ጀምሬ ላነብላችሁ። እሺ፣ ኦሪትንና ነቢያትን ልሽራቸው የመጣው አይምሰላችሁ፣ ልፈጽማቸው እንጂ ልሽራቸው አልመጣሁም። እውነት እላችኋለሁ። ኦሪት የሚለው እስኪያልፍ ድረስ አድምጠኛ ወንድሜ፣ ለምን አታስጨርሰኝ እንዴ? ስታነብ በዚያ ላይ ጥያቄ እንድንጠይቅህ እኮ ነው። ቅድም አስረዳለሁ መጽሐፌ ነው ብለህ ለምን አንቤ ከጨርስኩ በኋላ ቅድም አንተ እንደማትፈልገው ሙሉ መጽሐፉን እናዳምጠህ ቆይ ተረጋጋ እንጂ። አሁን ስለ ብሉይ ኪዳን ላይ ስለተጻፈ ሕግ ያን እንደተሻረ ልታስረዳን ነው አይደለም? አልተሻረም እያለ ኢየሱስ እየተናገረ እዚህ ጋር እየጨረሰልህ ነው እኮ ጉዳይ። አንብብሽ፣ ችግር የለውም። ማንበብ ከሆነ የምትፈልገው አንብብሽ። በእንደዚህ አይነት ሁኔታ እኮ መነጋገር እና መደማመጥ ጨርስሽ። አንብብ በቃ። እሺ አንብብ በቃ። ይሱ ዋልከው በኋላ ዝም ብለህ አንብብና ጨርስሽ። በመካከል ስጠይቀው እንደገና በቃ እሺ ጠይቅ አንብብ። አይደለም በመካከል አንተ ራስህ ስትጠይቅ ምን ያህል እንደምትናደድ እያየው ነበር። ገብተዋል አይደል? ሰው ጠይቀኝ። አልተናደድኩም። ጠይቀኝ። ያው ዝግጁ ነኝ። ጠይቀኝ። አልናደድኩም። ጠይቀኝ። ኦኬ። እውነት እላችኋለሁ በሰማይም በምድርም እስኪያልፍ ድረስ ከሕግ አንዲት የውጣ ወይም አንዲት ነጥብ ሁሉ እስኪፈጸም ድረስ አታልፈም። ከነዚህ ከጥቃቅን ትእዛዛት አንዲቱን የሚሽር ለሰው እንዲሁ የሚያስተምር በመንግስተ ሰማያት ታናሽ ይባላል። የሚያደርጋት የሚያስተምር ግን እርሱ በመንግስተ ሰማያት ታላቅ ይባላል። አሁንም ጽድቃችሁ ከመጽሐፍትና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት እንደማትገቡ እነግራችኋለሁ። ለቀደሙ አትግደል። አሁን አትግደል አንዱ የማን ነው? የሙሴ ሕግ ናት። እግዚአብሔር የሰጣት ሕግ ናት እና ለቀደሙት ሰዎች አትግደል፣ የገደለም እርሱ ይፈረድበታል የተባለውን ሰምታችኋል። እኔ ግን እላችኋለሁ በወንድሙ ላይ በከንቱ የሚቆጣ ሁሉ እርሱ ይፈረድበታል። ወንድሙን ጨርቃም ለባሽ የሚል በአደባባይ ፍርድ ይፈረድበታል። ደንቆሮ ብሎ አድምጠኝ ብቻ። ደንቆሮ የሚለውን ሁሉ በገሃነም እሳት ይፈረድበታል። መባን ይወል በቃ ከዚህ በኋላ ያለውን እኔ ልተው። ተረዳኝ? እኔ የምልህ አሁን አንዷ ከነበረችው ሕግ ገብታችኋል። አትግደል ከምትለዋ ከመግደል ጋር በተገናኘ የነበረውን ነገር ነው የምነግርህ። በቃ ዝም ብለን እናዳምጠው። ይሄን ነው የፈለገ። ዛሬ ያ ሕግ የለም። የገደለ ይገደል፣ አይኑ ያጠፋ አይኑ ይጥፋ፣ ጥርስ የሰበረ እንደሱ የሚል የቱ ጋር ነው ያለው? ሕግ የለም። አሁን እንደዚህ አይነት ሕግ እንደሱ የሚል የቱ ጋር ነው ያለው? ዛሬ የገደለ ይገደል የሚል የለም የሚል የቱ ጋር ነው? አዲስ ኪዳን ላይ ያገኘው? አነበብኩልህ እኮ ነው። አትግደል እያለ አንብበልን እስኪ። የገደለ ይገደል የሚል አሁን ላይ የለም የሚል ቃል አለ? የለም እኮ ገናችን ተው። ይኸውልህ ለቀደሙ ሰዎች አትግደል፣ የገደለም የእርሱ ይፈረድበታል የተባለውን ሰምታችኋል ነው የሚለው እኮ። አሁን ላይ አትግደሉ የሚል አለ? እስቲ በሌላ ቋንቋ
እንዴት በሌላ ቋንቋ የሚባል ሂሳብ የለም። አሁን ላይ ግን አትግደሉ ብሎ አስቀመጠ ኢየሱስ። ጭራሽ እንዳውም ህጉን አጠበቀውና የገደለ ነበር በፊት። አሁን በክፉ የተናገረ ሁሉ ይፈረድበታል አለ። እንዳውም የባስ ነው ያጠበቀው ኢየሱስ። አታስተውልም? እንደ አማርኛ አትችልም እንዴ? ዩ ጋይስ አይ ዶንት ኖ እንዴት አድርጌ እንደምነግራችሁ። ኤኒዌይስ ግን ይሄ ነው ማለት ገብቶሃል? ወላሂ በደንብ ነው ያስረዳው። እንዳውም ህጉን አጥብቆታል ኢየሱስ በደንብ ከተረዳኸው ማለት ነው። ተመልከቱ፣ ለቀደሙት የገደለ ይገደል ተብሎ ነበር አለ። አሁን ግን የገደለ እንዳይገድል አይደለም ያለው። ጭራሽ አሁን እንዳውም አጠበቀውና ኢየሱስ በክፉ የተናገረ ወንድሙን ይፈረድበታል ሁሉ አለ። ጭራሽ እንዳውም አንድ ሰው የገደለ ቢፈረድበት ነው ወይስ እንዴት ነው አንተ አንደርስታንድ የምታደርገው? ወይስ የተቆጣ ቢፈረድበት ነው ሚዛን የሚደብቀው? አንተ ራስህ ታስበው። ሁለቱም ኢየሱስ ክርስቶስ አጸደቃቸው ሁለቱንም። እንዳውም ከብሉይ ኪዳን ኢየሱስ ነው መጥቶ ጥብቅብቅ ያደረገው ህጉን። አሁን እዚሁ ላይ ልጠይቅህ ነው። ወንድሙን ደንቆሮ ያለ የገሃነም እሳት ይገባዋል እያለ ነው ኢየሱስ ክርስቶስ። ደንቆሮ እያለ እንደሚሳደብ ታውቃለህ ሰዎችን። ስለዚህ የገሃነም ነው ማለት ነው። እዚህ ጋር ተሳደበ ማለት ነው። ያውና ወንድሙን ደንቆሮ ያለ ሰው ምን ይገባዋል አለ ኢየሱስ። እስኪ አንብበው። ምን አልክ አሁን? ወንድሙን ደንቆሮ ያለ ሰው የገሃነም ፍርድ ይገባዋል ያለ እንጂ ደንቆሮ ብሎ ተሳደበ ማለት ነው። how you are understand this one? በማስረጃ ላሳየህ ነው። አሁን ኢየሱስ ሰዎችን ደንቆሮ እያለ ሲሳደብ እንደነበረ ላሳየህ ነው። የገሃነም ነው ማለት ነው ኢየሱስ። ፈትያ እንዳውጭለት መጽሐፍ ቅዱስ አውጪ። ኢየሱስ ራሱ ደንቆሮ በራሱ እጅ ኢየሱስ ገሃነም ልናስገባው ነው እንደ መጽሐፍ ቅዱስ። ሪሊ ኢየሱስ የገሃነም ነው ማለት ነው። ወንድሙ ደንቆሮ ያለ ወንድሙ የገሃነም እሳት ፍርድ ይገባዋል የሚል ቃል አሁን አንብቦልናል አይደለ? አሁን እኔ ምንድን ነው የሚጠበቅብኝ? ኢየሱስ ሰዎችን ደንቆሮ እያለ ሲሳደብ እንደነበር ብዙ ቦታ ላሳየህ ነው። ደንቆሮዎች ብለሽ ጻፊ አንዴ ሰርች ማድረጊያው ላይ ፈቲ ያውና ማቴዎስ ወንጌል ላይ ያው ኢየሱስ ክርስቶስ እናንተ ደንቆሮዎች እውሮች እያለ ሰዎችን ይሳደባል። ያው ኢየሱስ ገሃነም ሊገባ ነው። ኢየሱስ ገሃነም ሊገባ ነው። ዳንኤል ያድነኛል ስትል ለራሱ ገሃነም ሊገባ ነው። ያው አቅልሜላቸው 19 ምን ይላል ኢየሱስ ክርስቶስ ሲናገር? እናንተ ደንቆሮዎች አለ። ያው ማን ይሄን ያለው? ኢየሱስ ክርስቶስ። እናንተ ደንቆሮችና እውሮች ያው እናንተ ደንቆሮችና እውሮች ይታያል። አላህ 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 አላህ። ወደ ላይም ከፍ በይ ትንሽ በቢጫ አቅልሚለት ዳኒ። ኢየሱስ ገሃነም ገባ። ምን ታያለህ? ምን ላይ ነው? እስቲ ምዕራፉና ቁጥሩ ንገረኝ። ማቴዎስ ወንጌል ምዕራፍ 23 ቁጥር 17 እና ቁጥር 19 ላይ 17ንም ይይለት አንዴ ከወደ ላይ 17ንም አቅልሚለት በሌላ ከለር አሳይ። ገሃነም ገባ ኢየሱስ ያድነኛል ስትል ለራሱ ገሃነም አስገባው በራስህ እጅ። ማን አንብባ ላይ ቅድሙን ጥቅስ ዝም ብለህ አታልፈውም ነበር? ወንድሙን ደንቆሮ ያለ የገሃነም እሳት ፍርድ ይገባዋል ብሎ ኢየሱስ ራሱ በራሱ ተያዘ። ደንቆሮ ብሎ ሰዎችን ሲሳደብ ይዘን ገሃነም ከተት ዳኒ ኖ ማቴዎስ እንትን ያልከኝ 23:17 ጌታ ዘመንህን ይባርክ። ዋንም ልጅ አብሽር አገባም አብሽር እንዳፈራ ትሰልማለህ። የወደ ገነት ማሰን አብበው ሂድ 23 ቁጥር
ኦኬ ምዕራፉን አገኘሁት። ኦኬ ሶሪ በጣም ሌት ስለሆንኩኝ። ኦኬ አንብባ ኦኬ አንድ ነገር አንደርስታንድ እንድታደርጉ የምፈልገው ነገር አንብብ 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 አነብላችኋለሁ። እሱ ችግር የለም። ማንበቡን አነብላችኋለሁ። አንብብ ችግር የለውም። አንተን ተረት ሳይሆን የምንሰማው መጽሐፉ ቃሉ ይናገር። አንብብ። ገብቶኛል እኮ አሁን አስረዳለሁ እኮ ነው። አንብብ ሰውዬ በፈጠረ የሰው ጊዜ ትገርላለህ። እስካሁን ጠብቀህ ለአድምጠኛ መሳደብና መለየት አለበት። ኦኬ አንደኛ ነገር ደንቆሮ ብዬ ልስደብ እንደ ኢየሱስ እሱ ስድብ አይደለም። ችግር የለውም ብትሳደብ ችግር እኮ የለውም። አንተ ራስህ ካላዋረድክ በስተቀር ራስን ለማዋረድ ፈልገህ መሳደብ ትችላለህ። መብት ነው። ቃሉን እንስማ እስኪ። ደስ ይላል። ኢየሱስ ክርስቶስ ሲሳደብ ደንቆሮ እያለ እንስማ እስኪ። አንብብ አንድ ይኸውልህ መረዳት ያለብን ነገር እንድትረዳ አደርግሃለሁ። አላነበለም እንድታስረዳና አንብበው መጀመሪያ እና ከዚያ ታስረዳና አንብበው። ምን ይላል? በቤተ መቅደስ የሚምል ኃጢአት የለበትም። በቤተ መቅደስ ወርቅ አድምጠኛ ልመጣለህ ነው። ያልሰጠንህን ጥቅስ ለምን ታነባለህ? ምን አገናኘህ? አነበልህ እኮ ነው። ተረጋጋ። ዋናውን ማቴዎስ ወንጌል ምዕራፍ 23 ቁጥር 17 አንብብ ነው ያለ። ኦኬ እኔ ከ16 ጀምሬ አነብልሃለሁ። አንብቦሽ ለምን ትቸኩላለህ? አንብቦሽ ችግር ምንድን ነው? በቤተ መቅደስ የሚምል ኃጢአት የለበትም። በቤተ መቅደስ ወርቅ የሚምል ግን ይበድላል የምትሉ እውራን መሪዎች እና እናንጻ ፈሪሳውያን ወየውላችሁ። እናንተ ደንቆሮችና እውሮች የትኛው ይበልጣል? ወርቁ ነው ወይስ ወርቁን የሚቀድ ሰው ቤተ መቅደስ ይላል? አድምጠኝ። እናመሰግናለን። አሁን አነበብኩልህ አይደለ? አሁን ትልቁ አድምጠኛ። አሁን ትልቁ ችግራችን እኔና የአንተ ልዩነት። ስለ ችግራችን አውራና አይደለም ዳንኤል ያለው ደንቆሮች ያለው ማን ነው? እዚህ ጋር ተናጋሪው ማን ነው? አድምጠኛ። አንተ ኢየሱስን ጌታችን መድኃኒታችን እኔም ፍታኝና ደንቆሮች ያለው ማን ነው? ደንቆሮ የሚለው ማን ነው? ኢየሱስ ነው አይደለ? ስለዚህ ቅድም ምን ብሎ ነበር? ደንቆሮ ብሎ የተሳደበ የገሃነመ እሳት ፍርድ ይገባዋል ብሎ ነበር አይደል? ልዩነታችንን ሊያስረዳ የምፈልገው እሱ ነው። አንተ እሺ ቃሉን አንዴ ቃሉ ቅድም ምን ነበር ያለው ኢየሱስ? አድምጠኝ አንዴ። ኢየሱስን አንተ የምታይበት አይንና እኔ ኢየሱስን የማይበት አይን ይለያያል። ስለሱ አይደለም እኮ እያወራን ያለ ነው። በምን አይነት ታየዋለህ? በምን አይነት አየዋለሁ? አይደለም ጥያቄው። ሀሳቢ ለምን አታስጨርስም? ኢየሱስን በምን አይነት ታየዋለህ? አይደለም ጥያቄው። አንተ ኢየሱስን አምላክ ነው ብለህ ታምናለህ? ወደ እሱ እንመጣለን። የገሃነም ሰው እንዴት ነው አምላክ ሊሆን የሚችለው? ገሃነም መሆኑን እያስረዳሁ ነው። ቆይ ላስረዳ እኮ ነው። አድምጠኛ። አንድን ሰው ደንቆሮ ብሎ የተሳደበ የገሃነም ነው ብሏል አይደለ ኢየሱስ? አድምጠኛ። አንተ ብቻ አስረጂ ለመሆን አትሞክር። ትረዳኝ አይደል? ማስረጅነት እኮ አይደለም። እዚሁ ቃሉን መሰረት አድርጌ ነው አሁን አነበብክልን አይደለ?
በሱ ላይ እንጠይቅህ ደግሞ እንድታብራራልህ ነው። አንድ ነገር ለምን ከባለቤቱ ለምን አሰብክ? ሳልጠይቅህ ነው እንደ ብታብራራው ታዲያ ነው። ኖ ጠይቀኛል፣ ተናግራል። ጥያቄ እኮ አልጠየቅኩም ገና ነኝ። ጥቅስ አነበብክልኝ? ቆይ ልጠይቅ አንዴ። ጥቅስ አነበብክልኝ? ልጠይቅ። አድምጠኝ። አሁንም አድምጠኝ። ምንድን ነው የማዳምጥህ ሳልጠይቅህ? አድምጠኝ። ምን ነው ሰውዬው? አድምጫለሁ። ለምንድን ነው የማዳምጥህ? ገና አልጠየቅኩም። ልጠይቅ ነው። አዳምጠኝ። ጥቅስ አንብበህልኛል። እሺ ጠይቀኝ። ልተው እስኪ። በጣም ጥሩ። ኢየሱስ ቅድም ምን ብሏል? አንድ ሰው ደንቆሮ ያለ ሰው የገሃነም ፍርድ ይገባዋል ብሏል አይደል? ያው አዎ፣ በጣም ጥሩ። አሁን ደግሞ ማቴዎስ ወንጌል ምዕራፍ 23 ቁጥር 17 ላይ ራሱ በራሱ አንደበት እናንተ ደንቆሮች ብሎ ሰዎችን ተናግሯል አይደለ? ኢየሱስ ተናግሯል። አሜን ነው የጌታ ሰው ተናግሯል ወይስ ተናግሯል ብለን የምታስበው? እስኪ ንገረኝ። እዚህ ላይ አሁን ያውና ደንቆሮች አላቸው። ደንቆሮ ያለ ገሃነም ነው ብሎ ተናግሮ ራሱ ደንቆሮ ብሎ ተሳደበ። ስለዚህ ገሃነም ነው ማለት ነው። አድምጠኝ። መሳደብና መናገር የተለያየ ነገሮች ናቸው። አንደኛ ነገር አሁን ይሄኛውን ነው። ስድብ አይሁን ችግር የለውም። ደንቆሮ ብላቸዋል አላላቸው? አድምጠኝ ብለዋል። አሁን ዋናው ነገር ላስረዳህ። አሁን ይሄን ዋናው ነገርማ ኢየሱስ ራሱ አስረዳን። ደንቆሮ ያለ ገሃነም ነው ብሎ ራሱ ደንቆሮ ብሎ ተሳደበ። እኩል ይሆናል፣ ገሃነም ገባ። ይኸውልህ መጀመሪያ ተሳደበ የምትለውን ነገር ቅድም ራስ ተናግረዋል እኮ ተናገረ። እሺ ችግር የለውም። ተሳደበ የሚለውን እንተውልሽ፣ ችግር የለውም። መረቃቸው ወደ ዋናው ነገር እሺ ችግር የለውም። ደንቆሮ ብሎ ባረካቸው በሚል ልቀይርልህ። ተሳደበ የሚለውን ተውሽ። ደንቆሮ ብሎ ባረካ እንደፈለክ በለው፣ የፈለከውን ቃል ተጠቀምበት፣ ችግር የለውም። እኔ ግን አንተና እኔ መካከል ያለው ልዩነት አንተ ኢየሱስ ሰው ነው ብለህ ነው የምታምነው፣ ራይት? እንደ አንድ ነብይ ነው የምታየው፣ ራይት? እንደ አንድ ነብይ ነው የምታየው፣ ራይት ኦር ኖት? እያዳመጥከኝ ነው? ደንቆሮ ብሎ ባረካቸው እንልልሃለን። ችግር ኢየሱስን አንተ እንደ ነብይ ነው የምታየው፣ አምላክ ነው የምታየው ነው? ንገረኝ። ምን አልከኝ ዳንኤል? ምን አልከኝ? ይቅርታ ተደውሎ ምን አልከኝ? ኢየሱስን አንተ እንደ ነብይ ነው የምታየው ወይስ እንደ አምላክ ነው የምታየው? መጽሐፍ ቅዱስ ነብይ ነው ስላለ ነብይ ነው ብዬ አምናለሁ። ዳንኤል ላሳየህ ማስረጃ። ኖ አይደለም። መጽሐፍ ቅዱስ ምናምን አንተ የምታምንበትን ንገረኝ ነው። አንተ ነብይ ነው ስላለ መጽሐፍ ቅዱስ ነብይ ነው ብሎ ያስተምራል። መጽሐፍ ቅዱስንም ሆነ ቁርአንም አንብበህ የተረዳኸው ኢየሱስ ሰው ነው ብለህ ነው፣ ራይት? መጽሐፍ ቅዱስ ሰው ነው ይለኛል። ሰው መሆኑ አንተ ታምናለህ አታምንም? አንተ በሰው አይን ስለምታየው እንደ ሰው ስለምታየው ራሱ እኮ ነው ያለው። ዳንኤል ማስረጃ ልስጥህ። አድምጠኛ እንዴ ልጨርሳል። ለምን አታስጨርሰኝ? ጥያቄ ጠይቀኸኝ ለምን መልስ አትሰማም? ኦኬ ሰው ነው ብለህ ታምናለህ አልከኝ። ቆይ አንዴ ተረጋጋ። ሰው ነው ብለህ ነብይ ነው ብለህ አመንከው፣ ራይት? ራሱ መጽሐፍ ቅዱስ ነው ሰው ነው ያለው። ማስረጃ ልስጥህ። ኦኬ ችግር የለውም፣ አትስጠኝ፣ ችግር የለውም። አሁን ለምን ማስረጃ ያለ ማስረጃማ አናወራም። አንተ ማወቅ አይደል የምትፈልገው? ልንገርህ፣ መጀመሪያ ልንገርህ ስለ አምላክነቱ። ልንገርህ አይደለም ማስረጃ ላሳይህ። ወገናችን አዳምጣ እንዴ ዳንኤል። እሺ ሰው ነው ብለህ ታምናለህ አልከኝ። አዎ መጽሐፍ ቅዱስ ይላል አልኩህ። ነብይ ነው ብለህ ታምናለህ አልከኝ። አዎ መጽሐፍ ቅዱስ ይላል አልኩህ። ማስረጃ ልስጥህ ከመጽሐፍ ስልህ አትስጠኝ ትላለህ። ታዲያ ለምን የሰው ጊዜ ትገላለህ? እውነትን ለማወቅ የማትፈልግ ከሆነ ቆይ አዳምጥ፣ ተረጋጋ፣ ቀስ በል። ለምትጠይቀው ጥያቄ ከመጽሐፍህ ነው ማስረጃ፣ በመጽሐፍህ ነው እየሰበከ ያለው ምንጸዳው ማለት ነው። ገብቶሃል አይደለ? ስለዚህ መጽሐፍ ቅዱስ ላይ ኢየሱስ አትጮህ፣ ተረጋጋ። አድምጠኛ። መልስ ትፈልጋለህ? ጭራሽ ለኔ መልስ ትፈልጋለህ? እኔ እኮ አይደለም እየጠየቅኩህ ያለሁት ነው። ጠየቅኝ። ነብይ ነው ብለህ ታምናለህ ወይ አልከኝ። አዎ አምናለሁኝ። ማስረጃ ልስጥህ ሆይ? አልፈልግም ማስረጃ አልከኝ። ሰው ነው ብለህ ታምናለህ ወይ? አዎ ሰው ነው ይላል መጽሐፍ ቅዱስ አልኩህ። ማስረጃ ልስጥህ ሆይ? አይ አልፈልግም ማስረጃ አልከኝ። ታዲያ ለምን የሰው ጊዜ ትገላለህ? አድምጠኛ። ያልከውን አንድ ነገር አለ። ያልከውን አንድ ነገር መልሼ ላስታውስ እኮ። ያልኩት ሰው ነው ብያለሁ። አንተ ሰው ነው ወይ ብለህ ጠይቀኝ። ከመጽሐፍ ቅዱስ ሰው ነው አልኩህ። ማስረጃ ልስጥህ። ደንቆሮ ብሎ ስለተናገረ ሲኦል ገብተዋል ብለህ ትናገራለህ። ራይት ራይት ራይት። ሙድ እያልሽ ነው? ኧረ አይደለም፣ ስልክ ላይ ያዝኩት በቀኝ እጄ፣ በግራ እጄ ምንም አልያዝኩም። ያ አይ አንደርስታንድ ነው። እሺ ገብተዋል። ስለ እኔ እናንተ ገብቶኛል። ልጆችን አታሳስት። ተረዳኝ? አሜን። ልጆችን አታሳስት። ጭራሽ ሌሎችን አታሳስት። ሌሎችን አታሳስት። አምላክህ ጀሃነም እንደሆነ መስክረሃል አይደል? አምላክህ ኢየሱስ ክርስቶስ ሰው ነው ይብራል። ሰው ነው ታልካለህ። አትሰጣ
ገብቶሃል የምልህ? ኢየሱስ ክርስቶስ ሰው ነኝ ብሎ ተናግሯል። ለምን ሰው ታመልካለህ? አድምጠኝ። አንተ ለምንድን ነው አንተ የምትናገረውን ለምንድን መናገር ብቻ የምትፈልገው? እኔ ልናገር ስል ማዳመጥ አትፈልግም? ገብቶሃል አይደል? አዳምጥ። ሰው ነኝ ብሏል ኢየሱስ። ለምን ሰው ታመልካለህ? እንደ አራዳ ሳትሆን እንደ አራዳ ሳትሆን እንደ አራዳ ሙድ ትይዛለህ። ገብቶሃል አይደል? እሺ፣ ይሄ ብልጠት አይደለም። ይሄ ማለት ምንድን ነው? እውቀት አይደለም። እሺ ዳኒ፣ ስለነበረን ቆይታ እናመሰግናለን። እሺ ጊዜያችንን ገብቶሃል አይደል? ለማንኛውም ኢየሱስ ክርስቶስ ሰው ነኝ ብሎ ተናግሯል። ሰው አታምልክ። እሺ ዳኒ፣ ወላሂ አንተ እናንተ የሆነን አንድ ወንድ ልጅ አታምልክ። እኔ ለራስ ብዬ ነው ወላሂ ሰው ግድ የለም ሰው ነኝ ያለኝ አንተ ራስህ ለራስህ። ይኸውልህ እኔ በድፍረት እኮ ሌላም ነገር መናገር ይችላሉ፣ ግን እንዳንተ ደፋር አይደለሁ። የሰው ሃይማኖት ማጣጥል ሰው አይደለሁ። የትኛውን ሃይማኖት ስም አድምጠኝ። የሰው ሃይማኖትና የሰው ነቢይ ማጣጣል የትኛውን ሃይማኖት ስለማከብር ነቢያችሁ የትኛውን ሃይማኖት ነው ያጣጣልኩት? አድምጠኝ። የሰው ሃይማኖት መተስ እንደዚህ እምባታቆ የሰው መጽሐፍ የትኛውን ሃይማኖት ነው ያጣጣልኩት? መናገር ድፍረትህን መቀነስ አለብህ። ሃይማኖት ቁርአንን በንጽህና ቁርአንን አስተምር። የትኛውን ሃይማኖት ነው ያጣጣልኩት? አድምጠኝ። ያው ነው አይደለም። ሰውን ስትወነጅል ጥያቄ ትጠይቃለህ። በዚያ ላይ ዳንኤል መጠየቅ አለ። አድምጥ። ማድመጥ ይጠቅማል። ለራስ ነው አይደል? ማድመጥ ሳይሆን እኔ ልናገር አንተ ጽጥፈልኝ ነው አየልከ። ይኸውልህ ትንሽ አንድ ደቂቃ እንኳን አድምጥ። ገብቶሃል? ስለ አንተ ነብይና ስለ አንተ ቁርአን መናገር ከብዶኝ አይደለም፣ ግን ተናገር። ማስረጃ ብቻ አቅርብ እንጂ ተናገር። ሃይማኖት ተናገር፣ ወላሂ ተናገር። እኛ በነብያችን የምናፈር መስሎ ነው። የማውቀው ነገር የለም። ተናገር። የምታውቀው ነገር ስለሌለ ማውቅም አልፈልግም። እኔ ፊት መጥቶ ማንኛውም ክርስቲያን ስለ ነብዩ ሰለላሁ ዐለይሂ ወሰለም ስለቁርአን ነገር ግን ማስረጃ ይጠይቃል። ምንም የላችሁም። ችግር የለውም። ስለ ማስረጃ ስለምን አይደለም እኔ ማውራት ፈልግ። ስለ እምነት ስለ ሃይማኖታችሁ ክብር አለኝ። ስለ መጽሐፍ ቅዱስ ስለ ቁርአናችሁ ክብር አለኝ። ስለ ነብያችሁ ክብር አለኝ። ለምን? ስለምታከብሯቸው። ሃይማኖታችን ነው ነብያችን ነው ብላችሁ ስለምታከብር አከብርላችኋለሁ። በድፍረት የማይሆን ቃል የማይገባ ቃላትን አምጥቼ አልናገርም፣ አልደፈድፍም። ስለ ባህሪ ስለሌላቸው ባህሪ አድምጠኝ። ስለ ነብያችሁ ስለሌላቸው ባህሪ አምጥቼ ባህሪያቸው እንደዚህ ነው ብዬ መናገር ለእኔ ሞራልም የለኝም። ተረዳኝ? እኔ የምልህ የለም የሚነገርም እንትን የላቸውም እንጂ ክፉ ነገር የላቸውም። እሱ ያንተ እምነት ነው። ያንተ እምነት አንተ ራሱ አምጣ ከፈለክ በእርሳቸው ላይ ክፉ ነገር ተናገር። ፊት ያው እየጠበቁ ነው። ያንተ እምነት እየጠበቁ ነው። ተናገር። አንተ ልብ ካለ ስለ እርሳቸው የሆነ ነገር ተናገርና ብቻ ማስረጃ ጥቀስ። አንተ ለነብዩ ያለ እምነትና ክብር እረዳሃለሁ። ተረዳኝ? አንተ የተረዳውን በኔ በኩል ግን መረዳት አትፈልግም። መሳደብ፣ ማንቋሸሽ፣ ማንጓጠጥ ነው የምትፈልገው። ይሄ ነው ስራ። እሺ አይደለም፣ ተሳስተሃል። ያው እየሰማሁ ነው። ልጆች አሉ እዚህ ጋር። ተው ዳንኤል እባክህ ተው፣ በቃ ይበቃሃል። እሺ ከዚህ በኋላ ስለማይገባ ስለ መጽሐፍቱን እስካሁን በማስረጃ ነበር ሳሳይህ የነበረው። ይበቃሃል ዳንኤል። እሱም ማስረጃ ተው። ለምረምቱ የምታመልከው አምላክ ኢየሱስ ገሃነም ውስጥ እንደሆነ አስረድቼ ወጣ። አንደኛው ዋናው ምክንያት የአንተ መጽሐፍ አይደለም። ይሄ መጽሐፍ ለአንተ የተሰጠ መጽሐፍ አይደለም። ለአንተ የወረደልህ መጽሐፍ አይደለም። ይሄ መጽሐፍ የትኛው መጽሐፍ? ለአንተ የወረደልህ መጽሐፍ ለማን ነው የወረደው? መጽሐፍ ቅዱስ ይኸውልህ፣ ቁርአን የወረደልህ ለአንተ ነው። በቃ ቁርአንን ተከተል፣ ቁርአንን አስተምር። እሺ መጽሐፍ ቅዱስ የወረደው ለማን ነው? መጽሐፍ ቅዱስ የእኔ ነው። መጽሐፍ ቅዱስ ለእኔ ተውልኝ። ተረዳኛ? ዛሬ በላይ አውፈለኝ ወላ ጨልለ በላይ ላይ መሸደምት የማያገባው ሳትግባ። እሺ እሺ እያዳመከኝ ነው። አንተ አንድ ሺህ ቃል ተናገርና እኔ ሁለት ቃል እንድናገር ፍቀድልኝ። አንድ እድሉን እኮ አስጥም። እድሉን አስጥም። እሺ እድል ስጠኝ። እኛ አንድ ደቂቃ ልናገር፣ እድል ስጠኝ። የሰው ሃይማኖት አክብር፣ የሰው እስቴት አክብር። ዝም ብለህ የማያገባ ውስጥ አትግባ። እንደርጎ ዝም በንጽህና በቅድስና ቁርአንን አስተምር። የተሰጠ ከሰማይ የወረደልህን ቁርአን የተቀበልከውን ቁርአን ያከበርከውን ቁርአን አክብር። ለሚገቡ ሰዎች አስተምር። ገብቶሃል አይደለም? ሌላ ውስጥ ገብተህ አትፈትፍት።
አይመለከትም። ስለሌላ መጽሐፍ፣ ስለሌላ እምነት፣ ስለሌላ ሃይማኖት አያገባም፣ አይመለከትም። በቃ ዳኒ ደስ አለህ። አሁን ልክህን መረጥ አለብህ። ደስ አለህ። ይብቃሽ። መጠበቅ አለብህ። ኦኬ ልክ ነገርከኝ። ጎበዝ ልጅ ጎበዝ። ልክ በደንብ ነግረኛል። ጎበዝ አራዳው አጨብጭብለት። ከታች አንዴ ቃለ ሕይወት ያሰማልን ዳኒ በሉለት። ጎበዞች በቃ በጣም ጉደኛ ነህ። ተረዳኝ። ግን እንደ ኢትዮጵያዊነታችን ገሃነም እንደሆነ አስረድቻለሁ። እሱ አይደል እያንጨረጨረ ተከባብረን እረዳለሁ። ያድነኛል ብለህ የምታመልክ አምላክህ ገሃነም እንደሆነ ስላሳየህ ተናደህ ነው አይደለ? ችግር የለም። ኖ እሱ አይደለም። እኔ ተናድጃለሁ። እሺ በቃ ዳንዬ ተረዳኝ። በቃ ከይቅርታ ጋር በቃ ግን እንዳጠፋ ከዚህ ተማር፣ አዳምጥ፣ ተባረክ። እሺ ተባረክ፣ ጎበዝ ልጅ። ምን ይሻላችኋል? ወላሂ አስተውሉ ክርስቲያኖች፣ ጭራሽ ልጅ ማዳመጥ አይፈልግም። በጣም ያሳዝናል። ከአነሁም የሳቁነ ኢለናር፣ ወደ ጀሃነም ልክ እንደሚገፋ ሰው። አላህ ያህዲኩም በስ